ሰላም ጤና ይስጥልኝ ውድ አድማጮች፣ ዛሬ የወደቀው የአሜሪካን ተዋጊ ጀት አንድ አብራሪ መታደግ መቻሉን ባለስልጣናቶች እየገለጹ ነው። ኢራን ውስጥ የወደቀው የአሜሪካ ተዋጊ ጀት ውስጥ ከነበሩት ሁለት ፓይለቶች መካከል ታዲያ አንዱን መታደግ እንደቻሉ የዋሽንግተን ባለስልጣናት መናገራቸውን ሚዲያዎች እየገለጹ ነው። የአሜሪካው ሲቢኤስ ኒውስ ሁለት ባለስልጣናትን ጠቅሶ ባወጣው ዘገባን እንዳመለከተው የወደቀው ኤፍ-15ኢ ተዋጊ ጀት መሆኑን ወይም ሁለት ፓይለቶችንም ይዞ እንደነበረ ሲቢኤስ ኒውስ በዘገባው ተናግሯል። የኢራን እስላማዊ አብዮት ዘብ ደግሞ በሀገሪቱ ማዕከላዊ ክፍል በሚገኘው አካባቢ የአሜሪካ ተዋጊ ጀትን መቶ መጣሉን አስታውቋል። ማህበራዊ ሚዲያ ላይ የወጣና እንደዚሁም አንድ ቪዲዮ አንድ የአሜሪካ አውሮፕላን በሁለት ሄሊኮፕተሮች ታጅቦ በደቡባዊ ኢራን የፍለጋ እና የመታደግ ዘመቻ ሲያካሄድ ይታያል። ይህም ቪዲዮም ከአጠገቤ ትመለከቱታላችሁ። በደቡባዊ ኢራን የሚገኘው ታዲያ የቦኤር አህመድ ግዛት አስተዳዳሪ የተመታው የአሜሪካን ጀት አብራሪ በህይወት መያዝ ቅድሚያ የሚሰጠው ጉዳይ መሆኑን ተናግረዋል። የጠላት ኃይልን መያዝ ወይም መግደል የተሳካላቸው ሰዎች በተለየ ሁኔታ በአስተዳደሩ ጽሕፈት ቤት ይመሰገናሉም ማለታቸውን የኢራን መገናኛ ብዙሃን ዘግበዋል። ማህበራዊ ሚዲያ ላይ የተለጠፈ እናም ኢራን ውስጥ የወደቀ የአሜሪካን ተዋጊ አውሮፕላን ስብርባሪ እንደሚያሳየው የተከሰከሰው ኤፍ-15ኢ ስትራይክ ኤግል የጦር ጀት እንደሆነ ያመለክታል። እዚህ ጀት ዝርያ ከአውሮፓውያኑ 1970ዎቹ ላይ ጥቅም ላይ ሲውል የነበረ ቢሆንም ኤፍ-15ኢ ለመጀመሪያ ጊዜ የተዋወቀው በ1988 ነው። የአንዱ ጀት ዋጋ ታዲያ ወደ $1 ሚሊዮን ገደማ ይደርሳል። እንዲህ አይነት ተዋጊ ጀት የሚሰሩት ከአየር ወደ ምድር እንደዚሁም የአየር ለአየር ተልዕኮዎችን እንዲወጡ ተደርጎ ነው። የአሜሪካው ጀት ኢራን ውስጥ ድሮኖችንና ክሩዝ ሚሳኤሎችን ለመምታት ወይም ለመከላከል ያጸፋ የአየር ጥቃት ተጉዞ እንደዚሁ ሊሆን ይችላል ተብሎ ይገመታል። ጀቱ ከአየር ወደ ምድር ጥቃት በሚፈጽምበት ወቅት ጥቃት ከመፈጸሙ በፊት ኢላማው ላይ እንደዚሁ ጨረር የሚጠቀም እንደዚሁም በጂፒኤስ የሚመሩ ትክክለኛ ኢላማቸውን የሚመቱ ሮኬቶችንና ሚሳኤሎችን እንደዚሁም ቦምቦችን የመያዝ አቅም ያለው የጦር ጀት ነው። የጦር አውሮፕላኑ ሁለት ሰዎችን መያዝ ይችላል። ጀቱ የሚያበረው ፓይለት ከዚህ ከፊት የሚቀመጥ ሲሆን የመሳሪያ ተኳሹ ወይንም ኢላማዎችን የሚመርጠው ደግሞ እንደዚሁ ከኋላ መቀመጫ ላይ ይሆናል ማለት ነው። የመሳሪያ ስርዓት መኮንኑ በፊት ለፊቱ 4 ስክሪኖች ይኖሩታል። ከኋላ የሚቀመጠው ማለት ነው። ኢላማዎችን የመምረጥና እንደዚሁም ለጥቃት ዓላማው ተገቢ የሆኑ መሳሪያዎችን በአግባቡ ማዘጋጀትን ወይም መምረጥን የማረጋገጥ ኃላፊነቶችን ይወጣል ማለት ነው። ተዋጊ ጀቱ ሁለት ሰዎችን የሚጭን መሆኑ በተለይ በጣም ለስራ ክፍፍልና ምቹነት እንዲኖር ያስችለዋል። በተለይ አብራሪው ከጠላት ለማምለጥ በሚሞክርበት በጣም አስጨናቂ የአየር አካባቢ ውስጥ ሲሆን በጣም ጠቃሚ ነው። ምክንያቱም ሚሳኤሎች በሚተኮሱበት ጊዜ አውሮፕላኑን ለማዳን ከፍተኛ የሆነ መጨናነቅ ስለሚኖር ለፓይለቱ ለዋናው ፓይለት ከፍተኛ የሆነ እፎይታ ይሰጣል ማለት ነው። የኢራን እስላማዊ አብዮት ዘብ እንደገለጸው መቶ ጥሎት ከሆነ ጀቱን የመታው ከምድር ወደ አየር በሚወነጨፍ ሚሳኤል ለመሆኑ እድሉ ሰፊ ነው። በኢንፍራሬድ ጨረር የሚመራው የአጭር ርቀት ሚሳኤል ከቦታ ቦታ መንቀሳቀስ ይችላል። በቶሎ ማዘዋወርም የሚቻል በመሆኑ ኢራን ውስጥ በሚካሄዱ ዘመቻዎች ላይ ከፍተኛ ስጋትን መደቀኑ ቀጥሏል። ይሄም ጀት ተመቷል የሚባለው በዚህ የአየር መከላከያ መሳሪያ ሊሆን ይችላል ተብሎ ይገመታል። ጥቃት የተሰነዘረባቸው ተዋጊ ጀቶች የሚቃጠል ጭስ በመልቀቅ ከምድር ላይ የተነሳውን ሚሳኤል ኢላማውን እንዲስት በማድረግ ራሳቸውን ለመከላከል ይሞክራሉ። በዚህ ጦርነት ውስጥ ታዲያ የአሜሪካ ወታደራዊ አዛዦች የኢራን የተለያዩ ክፍሎች ላይ የአየር የበላይነት እንዳላቸው ሲናገሩ ነበረ። ነገር ግን ጀቱ ተመቶ እንደወደቀ የሚረጋገጥ ከሆነ አሁንም ኢራን ለአሜሪካ የጦር ጀቶች ምን ያህል አደጋ መጋረጧን ማየት የሚያስችል ነገር ነው ማለት ነው።